My name is Teacher Mehret Ailemariam. I am grade 9 physics teacher in Kolfe Comprehensive Secondary General School. Let's introduce our chapter. Unit 1, Physics and Human Society. Unit 2, Physical Quantity. Unit 3, Motion Straight Line. Unit 4, Force, Work, Energy and Power. Unit 5, Simple Motion. Unit 6, Mechanical Oscillation and Sounding. The last unit, Unit 7, Temperature and Thermometer. We start from Unit 1, Physics and Human Society. 1.1, Definition and the Nature of Physics. Definition and the Nature of Physics. The word physics comes from. Greek word, that is the physics. Physics meaning nature. The word physics comes from the Greek word that is the physics meaning nature. Physics የሚለው ቃል the physics ከሚለው የግሪክ ቃል የተወሰደ ሲሆን ተፈጥሮ ማለት ነው። ተፈጥሮ so simply physics ማለት ተፈጥሮ ማለት ነው። ተፈጥሮ nature is nature. Then physics branch of natural science describing the fundamental aspect of our universe. ዓለማችን ስለ ዓለማችን ሁኔታ መሰረታዊ እውቀት የሚሰጠን የተፈጥሮ ሳይንስ አይነት ነው። ዓለማችን ላይ ስላሉ ነገሮችን ሊሆን ይችላል ስለ ዓለማችን ሁኔታ መሰረታዊ የሆነ እውቀት የሚሰጠን የናቹራል ሳይንስ ዘርፍ ነው። Then physics aims to understand the working principle of car. How to work airplanes, space rocket, refrigerator, radio, television. እነዚህ በሙሉ በሰው ኢንቨንት ወይም ኢንቨንሽኖች ናቸው። እነዚህ ኢንቨንት ለማለት ስራቸው እንዴት ሊሰራ ይችላል፣ እንዴት ሊሰሩ ይችላል የሚለውን መሰረታዊ እውቀት የሚሰጠን የናቹራል ሳይንስ ዘርፍ ነው ፊዚክስ። ስለዚህ called physics. ስለ ሬዲዮ፣ ስለ ስፔስ ሮኬት፣ ካር፣ ኤርፕሌኖች ስለነዚህ አሰራር ለማውራት የፊዚክስ እውቀት ያስፈልገናል። ፊዚክስ መሰረት ያደረጉ ኢንቨንሽኖች ናቸው። ፊዚክስን መሰረት ያደረጉ የፊዚክስ እውቀትን መሰረት ያደረጉ ኢንቨንሽኖች ናቸው። ስለዚህ ስለ አንድ መኪና እንቅስቃሴ መኪናው እንዴት እየተንቀሳቀሰ ነው፣ ፍጥነቱ ምን ይመስላል የሚለውን ለማውራት እንዲሁም ደግሞ ስለ ኤርፕሌን፣ ስለ አውሮፕላን የአውሮፕላን እንቅስቃሴ ምን ይመስላል፣ ፍጥነቱስ ምን ይመስላል የሚለው እንዲሁም ደግሞ ስፔስ ሮኬት፣ ስለ ሮኬት ኤክስፕሎዥን፣ ስለ ሪፍሪጅሬተር፣ ሬዲዮ፣ ቴሌቪዥን እነዚህም በሙሉ አሰራራቸውን ለማወቅ ወርኪንግ ፕሪንሲፕሉ ማለት ነው ናቹራል ሳይንስ የሆነው ፊዚክስ ነው። መሰረት ፊዚክስ ነው። Then physics is natural science that deals with the structure of matter, interaction between the fundamental constituent of observable universe. Then physics deals structure of matter. ስለ ቁስ አካሎች ስትራክቸራቸው ምን ይመስላል እንዲሁም ደግሞ ኦብዘርቭ ማድረግ ስለምንችላቸው ዓለማችን ላይ ኦብዘርቭ ማድረግ ስለምንችላቸው ኢንተራክሽናቸው ኮንስቲትዩታቸው በውስጣቸው ኦብዘርቭ ማድረግ ስለምንችላቸው ኦብጀክቶች በውስጣቸው ኮንስቲትዩታቸው ምንድነው ምንን ይዛሉና ኢንተራክሽናቸው ምን ይመስላል የሚለው መሰረታዊ እውቀት የሚሰጠን ነው ማለት ነው። ፊዚክስ ስለዚህ ናቹራል ሳይንስ ነው። ስለዚህም ደግሞ ፋንዳሜንታል የሆነ እውቀት ይሰጠናል፣ መሰረታዊ እውቀት ይሰጠናል። It concerns all aspects of natural or both macroscopic and microscopic. It concern ነው both macroscopic እና microscopic ስለሆኑ ሊቭሎች ኮንሰርን ነው ፊዚክስ ማለት። ማክሮስኮፒክ እና ማይክሮስኮፒክ ሊቭ ስንል ምን ማለታችን ነው? ማክሮስኮፒክ ሊቭ ስንል ፊዚካል ኦብጀክት that are measurable and can be seen by naked eye በዓይናችን ማየት እንችላለን። እንዲሁም ደግሞ ሜጀር አድርገን ማወቅ እንችላለን። ቫልዩ ማለት ሜጀር ማድረግ የምንችላቸው በዓይናችን አይደንቲፋይ ማድረግ የምንችላቸው ፊዚካል ኦብጀክቶች ፊዚካል ሊቭ called macroscopic level. ስለዚህ ፊዚክስ ማክሮስኮፒክ ሊቭሎች ላይ ኮንሰርን ያደርጋል ማለት ነው። ኮንሰርን ያደርጋል። ለምሳሌ the motion of car የአንድ መኪና እንቅስቃሴ መኪናው እየፈጠነ ነው ወይ ደግሞ እንቅስቃሴ ስፒድሊ ነው የሚሆነው ስሎሊ ነው የሚለው አይተን አይደንቲፋይ ማድረግ እንችላለን። እንዲሁም ደግሞ ፍሎ ኦፍ ሪቨር
ስሎሊ ነው ኦር ስፒድሊ ነው ሙቭ ማድረግ የሚችል የሚለው ሜጀር ማድረግ ይቻላል። እንዲሁም በአይናችንም ማየት እንችላለን። ለምሳሌ ይሄን ኦብጀክት እና ይሄ ኦብጀክት የተሽከረከረ ነው። ሲምፕሊ የተሽከረከረ ነው። ዜን ሙቭመንቱ ስፒድሊ ነው የሚሄደው የሚለው በአይኔ በማየት ገስ ማድረግ ይችላል። ስፒድ ወይ ደግሞ የዚህ እንቅስቃሴ ስፒዱን ለማወቅ ዲስታንስ ኦቨር ታይም አድርጌ ማወቅ ይችላል። ሜጀር ማድረግ ይችላል። እንዲሁም ደግሞ ስፒድሊ ሙቭ እንደሚሆን ስፒድሊ የተንቀሳቀሰ መሆኑን በአይኔ አይደንቲፋይ ማድረግ ይችላል ማለት ነው። እንቅስቃሴ ስሎሊ ነው ኦር ስፒድሊ ነው የሚለው በአይኔ አይደንቲፋይ ማድረግ ይችላል። ኦር እንዲሁም ደግሞ ፍጥነቱ ሜጀር አድርጌ ማወቅ ይችላል ማለት ነው። ሌላ ኤግዛምፕል ለምሳሌ እዚህ ውሃ ነው። ይሄ ውሃ 500 ሚሊ ሊትር ሊሆን ይችላል ብዬ አይደንቲፋይ ማድረግ ይችላል በአይኔ 500 ሚሊ ሊትር መሆኑ እዚህ ሃይላንድ ውስጥ 500 ሚሊ ሊትር ውሃ እንዳለው ሜጀር አድርጌ ማወቅ ይችላል። ማክሮስኮፒክ ሌቭል ስንል ሜጀር ማድረግ እንችላለን። በአይናችንም ደግሞ አይደንቲፋይ ማድረግ የምንችላቸው ፊዚካል ኦብጀክቶች ናቸው ማለት ነው። is measured 500 ሚሊ ሊትር ማለት ነው። ስለዚህ ሃይላንድ ውስጥ ያለው 500 ሚሊ ሊትር መሆኑ ይታያል። 500 ሚሊ ሊትር መሆኑ ሜጀርድ አድርገን ስለዚህ ሜጀር ማድረግ የምንችላቸው በአይናችን አይደንቲፋይ ማድረግ የምንችላቸው ፊዚካል ኦብጀክቶች ማክሮስኮፒክ ሌቭል ናቸው። ስለዚህ ፊዚክስ ስለ ማክሮስኮፒክ ሌቭል እንዲሁም ደግሞ ስለ ማይክሮስኮፒክ ሌቭል ኮንሰርን ያደርጋል። ማይክሮስኮፒክ ሌቭል ስንል ምን ማለታችን ነው? Microscopic level. Molecules that no see with the naked በአይናችን ማየት የማንችላቸው አይደንቲፋይ ማድረግ የማንችላቸው አተሞች ኦር ሞለኪውል ሊሆኑ ይችላሉ። ስለዚህ ኮንሰርን ያለ ፊዚክስ ለምሳሌ ዋተር ሞለኪውል H2 ዘን ውሃ ከሁለት ሃይድሮጅን እና ከአንድ ኦክሲጅን ፎርም የሚሆኑ ከሁለት ሃይድሮጅን ከአንድ ኦክሲጅን ግን ይሄ ከሁለት ሃይድሮጅን እና ከአንድ ኦክሲጅን ፎርም መሆኑ በአይን ማየታችን አይደንቲፋይ ማድረጋችን ማይክሮስኮፒክ ሌቭል ነው። ጀስት ውሃውን ማየት እንጂ ሁለት ሃይድሮጅን እና አንድ ኦክሲጅን እንዳለው በአይኔ መለየት አልችልም። ሶ ኢት ኢዝ ማይክሮስኮፒክ ሌቭል ማለት ያ ስለዚህ ፊዚክስ ካን ቢ ኮንሰርን ቦዝ ኦፍ ማክሮስኮፒክ ኤንድ ማይክሮስኮፒክ ሌቭል ማለት ነው። ጀነራሊ ፓርቲክል ፊዚክስ ፊዚክስ ማጥናታችንም ቢጠቅመው ወይ ፊዚክስ እውቀት መኖሩ የሚጠቅመናል አንደርስታንዲንግ ዘ ወርልድ ዓለማችንን ሲምፕሊ ለማወቅ ዓለማችን ምን እንደሆነ ምን እየሆነ እንዳለ ዓለማችን በቀላሉ አንደርስታንድ ለማድረግ የፊዚክስ እውቀት ያስፈልጋል። ኢት ዲቨሎፒንግ ፎር ኢሰንሻል ስኪልስ ኤንድ አናላይቲካል ስኪሎችን ዲቨሎፕ ለማድረግ የፊዚክስ እውቀት ያስፈልጋል። እንዲሁም ደግሞ ፎር ሶልቭ ዲፈረንት ፕሮብሌምስ የተለያዩ ፕሮብሌሞችን ሶልቭ ለማድረግ የፊዚክስ እውቀት ያስፈልጋል። It emphasizes on problem solving, analytical skills, mathematical modeling, which is valuable in various fields in research, engineering, and technology. Engineering ዘርፍ ላይ ቴክኖሎጂ ዘርፍ ላይ እንዲሁም ደግሞ የተለያዩ ሪሰርቾችን ለመስራት የፊዚክስ እውቀት እንደ መሰረት ነው። የፊዚክስ እውቀት በጣም መሰረታዊ ነው። እነዚህ ነገሮች አንደርስታንድ ለማድረግ ማለት ጄኔራሊ ፐርሰን who is called a physicist. የፊዚክስ እውቀት ያለው አንድ ፐርሰን ፊዚክስ ያጠናን ሰው ፊዚሲስት እንለዋለን።